ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንደምን ቆያችሁ? ሰላማችሁ በዚህ ይበል። እኔ ወንድማችሁ ታሬ ነው። ከዚህ በፊት ደግሞ ብዙ አይነት ቪዲዮዎችን እያቀረብኩ የነበርኩ በትንሽ ያጋጠመኝ በቴክኖሎጂ ትንሽ ወደ ኋላ ስለቀረው ይቅርታን እየጠየቅኩ ዛሬ ግን አንድ ምርጥ ሀሳብ ይዤ ወደ እናንተ መጥቻለሁ። ያ ሀሳብ ደግሞ በጣም ደስ የምትል ሀሳብ እንደሆነ ተስፋ አደርጋለሁ። እቺን ደግሞ ቪዲዮ እስከ መጨረሻ የምትከታተሉ ከሆነ በዛ ሰዎች እንደምትዳሰሱ ተስፋ አደርጋለሁ። ደግሞ እቺን ቪዲዮ ከዚህ በፊት ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር ለማድረግ እንድትተባበሩን አደራ እላለሁ። እና ዛሬ የሚያቀርብላችሁ አንድ ሀሳብ ነውና እቺ በጣም ምርጥና ቆንጆ ሀሳብ ነው ተስፋ አደርጋለሁ። ሀሳቡን ደግሞ እንዴት ነው ብላችሁ ብዙዎች የጋጓቸው እንደሆነ አውቃለሁና እስቲ መጀመሪያ እቺን ሀሳብ የተነሳችው በአንድ ሰው ነበርና ሀሳብ ደግሞ ሰውየው መጀመሪያ የያዘችው ወፍ ነበርና ያቺ ወፉን ከያዘ በኋላ ወፉ ከዛ ውስጡ በጣም እንቁና ውድ የሆነች ወፍ ነበረችና ከያዘ በኋላ ሊገላት ሲያስብ መጀመሪያ ቃል ተናገረችና እንዲህ አለች፣ እኔ ሳትገለኝ 3 ነገር እነግርሃለሁ አለችና ከዛ በኋላ እሱ ነገረኝ ብሎ ለመስማት ተጓጓ። ከዛ በኋላ ያቺ ወፍቷ ደግሞ መጀመሪያ ጥያቄ በእጅ ላይ ያለው ነገር አትላቀቅ አለችው። ሁለተኛው ደግሞ ያለፈው ነገር አትጸጸት ብላ ቃል ትገባለች። ሶስተኛ ብሎ ሲጠይቅ ሶስተኛ ደግሞ ሳትናገር ወፍቷ ዝም ትላለች። ከዛ በኋላ ሰውየውም ደግሞ ሶስተኛ ጥያቄ ንገረኝ አልነገርሽኝም ብሎ ደጋግሞ ይጠይቃታል። ቢጠይቃትም እንኳን እሱ ግን ልትነግርህ ፈቃደኛ አልሆነችም። ከዛ በኋላ ሶስተኛ ሊነግርህ የምትፈልግ ከሆነ መጀመሪያ እኔን ልቀቅኝና ልሂድ አለች። ከዛ በኋላ ሰውየው ይለቃልና ከለቀቀ በኋላ ሄደች። ዛፍ ላይ ወጣችና እንደወጣችው እንዲህ አለች፣ መጀመሪያ ምን ነበረች አለችና መጀመሪያው ጥያቄውማ አውቃለሁ፣ እሱስ በእጅ ላይ ያለው ነገር አትላቀቅ የምትል ናት። ሁለተኛው ሳለ ያለፈው ነገር አትጸጸት የምትል ናት ብሎ ይነግራታል። አንደኛና ሁለተኛ አስተውለህ ብትሆን ኖሮ ባትለቀኝ ነበረ፣ ግን ባትለቀኝ በሆን ኖሮ ወደ ውስጥ ልጅ የምትሆን ወርቅ ነበረች ብሎ መለሰች። አያችሁ፣ ጸጸት ላይ ጸጸት። መጀመሪያ አንድ ነገር ማሰብና ቆም ብለን መታገስ ያስፈልገናል። ከዛ በኋላ የሚመጣን ነገር የምናገኙ አንድ እንቁ የሆነው ነገር እናገኛለን። ስለዚህ ሁላችንም በዚህ ሁኔታ እንድንበረታ ጌታ ይርዳን እላለሁ። ስላዳመጣችሁን ስለተከታተላችሁን ከልብ አድርጌ አመሰግናችኋለሁ። ተባረኩ። ቻው ቸር